እሺ እንግዲህ ውድ ቤተሰቦቻችን ያለው ነገር ይሄ ነው። እግዚአብሔር ይመስገን። እንግዲህ ስለሆነውም ስላልሆነውም ነገር ክብሩን አምላክ ይውሰድ። ያው መቼም ተዋልዶ መለያየት በጣም ከባድ ነው። እናንተም እያያችሁት ነው። በተለይ በልጁ ጉዳይ ያለው ነገር በጣም ስሜት የሚነካ ነገር ነበርና እውነት ለመናገር እኔ አልጠበቅኩም። ማለት ያው በነፍስ አባቴ ተደውሎ ነው እዚህ ፈልግሻለሁ ብለው ሲሉኝ የተገኘውትና ያው ስመጣ ደግሞ እሱ በዚህ አይነት መልኩ ጠብቆኛል። ስለ ሁሉም ነገር እግዚአብሔር ይመስገን። አንድ መናገር የምፈልገው ነገር ምንድነው፣ በዚህ አጋጣሚ እኔ ቤተሰቦቼን እውነት ነው በጣም ነው ማመሰግነው። ካጠገቤ ስለነበራችሁ ወዳጆቼ በቃ ሰፖርት ስታረጉኝ ስለነበር ወንድሞቼ፣ እህቴ፣ እናት አባቴ በጣም ነው የማመሰግነው። እግዚአብሔር አምላክ ብድራችሁን ለመክፈል ያብቃኝ። በጣም ወዳችኋለሁ። እንዲሁም በሚዲያ ላይ የምታውቁኝ የቲክታክም የዩቲዩብም ቤተሰቦቼ እንግዲህ እግዚአብሔር የፈቀደውን ነገር አድርጓል። መቼም ጸብን የሚጠላ ጸብ መጥፎ ነው። ያው መታረቅን የሚጠላ ሰው የለም። በብዙ ነገር ያው ከባድ ነው። ከተለያየታችሁ በተለይ ልጅ በመካከላችሁ ሲኖር በጣም ከባድ ነውና ብቻ እግዚአብሔር አምላክ ክብሩን ይውሰድ። ትንሽ ጫጫታ አለ። እቺ ደብር ያደኩባት ደብር ነች። ኪዳነ ምሕረት ቤተክርስቲያን ነች። ኪዳነ ምሕረት ቤተክርስቲያን ነው የምትባለው እና በዚሁ ደጅ ደግሞ መሆኑ በጣም ነው ስሜታዊ የሚያደርገው። ስለ ሁሉም ነገር ክብሩን አምላክ ይውሰድ። እናቴ ወላዲተ አምላክ ምስጋና ይድረሳት። የምትለው ነገር አለ ያዘውና? እሺ በእኔ በኩል ደግሞ ያው በቃ ሁሉን እህት ወንድሞቼንም እኔም አመሰግናለሁ። እናቴንም በተለይ እናቴን በጣም ነው የማመሰግነው። ቃላት ያጥረኛል። ከጎኔም ያለችው እሷ ነች እና እግዚአብሔርን አመሰግናለሁ። እና ደግሞ በሷ በኩል የሷን ቤተሰቦች ደግሞ ሁሉንም እኔ አልቀየም፣ ትክክል ናቸው። እኔ የሰራው ስራ ጥሩም አልነበረም፣ ብዙ አጥፍቻለሁ። እሷን ይቅርታ እንደምጠይቅ የእሷንም ቤተሰቦች ይቅርታ ልጠይቅ ይገባኛል። ልክ እህቶቿም ወንድሞቿም እናት አባቷም ትክክል ናቸው ባይኔ። ለምን ልጃቸው ናቸው። ለመካስ ያብቃኝ ፈጣሪ። እሷን ብድሯን ለመመለስ ያብቃኝ ነው የምለው። አመሰግናለሁ። እሺ በቃ ይኸው እንዳያችሁት ነው ውዶቼ። እንግዲህ እናንተንም ለማመስገን እፈልጋለሁ። ምክንያቱም ብዙ በኮሜንትም በውስጥም እየመጣችሁ ባክሽ ለልጅ ስትይ አንድ እድል ስጪው፣ ታረቁ ስትሉ ስለነበራችሁ እናንተንም ከልብ አመሰግናለሁ። ትንሽ ጫጫታ አለ፣ ልጆች እየተጫወቱ ነው። እናንተንም ከልብ አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። እናቴ ወላዲተ አምላክ ደግሞ ያው ፍጻሜያችንን ታሳምርልን። በቃ ማለት በነገሮች ሁሉ ተለውጠን ተቀይረን ነገሮች የተሻለ ደረጃ ላይ ሆነው እንዳይ እንብቃላለሁ። ብቻ አመሰግናለሁ ሁላችሁንም። ስፔሻሊ ቤተሰቦቼን ድጋሚ ማመስገን እንፈልገው። ቤተሰቦቼን ከጎኔ ስለነበራችሁ፣ አይዞሽ በቺ ጠንክሪ ስላላችሁኝ፣ እያንዳንዱን ነገር ከጎኔ ሆናችሁ ስትካፈሉ ለነበራችሁኝ ህመሜን፣ ችግሬን ብዙ ነገር አለ እንደዚህ አይነት ነገር ሲፈጠርና እውነት ለመናገር እሱም ያናል መጥፎ ሰው ሆኖ አይደለም። ጌትነት አብሮ አደጌ ነው። ያን ሰፈር ልጆች ነን። ብዙ ነገር አለና ያው አንዳንዴ ክፉ ጓደኛ እኛም አንዳንዴ ጓደኛ ብቻም ሳይሆን እኛም የምንውልበትን ቦታ የሆነች ትንሽ ነገር ብዙ ይከብዳል። ብዙ ጊዜ ደግሞ ወንዶች ስፔሻሊ ባሎች ሴት እንዲህ ይሄ ነገር ልክ አይደለም፣ ትክክል አይደለም፣ ስህተት ነው ስንል በእውነት ብትሰሙ ብታደምጡ ብዬ እላለሁ። ምክንያቱም ያ ነገር ሲደራረብ ነው ቆይቶ ላይ ችግር የሚፈጥረው ማለት ነውና ያንን ነገር የኛን ንግግር እንደ ጭቅጭቅ ባትወስዱት ብዬ እላለሁ። በተረፈ በጣም ነው የምናመሰግነው። እንግዲህ እግዚአብሔር ያክብርልን። እንወዳችኋለን። ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በቸርነቱ እግዚአብሔር በረድኤቱ እግዚአብሔር በመግቦቱ እስካሁን ሳይለየን ከእኛ ጋር ሆኖ የተለያየ ቦታ አምጥቶ ሰብስቦ ረድኤቱን እንዲያለብስን በቃሉ ሊያጽናናን እዚህ አምጥቶናልና በዚህ የመጣ ነው። በዚህም የተገኘ ነው። እነሆ የሁለቱ መቃረብ ስለነበረ ያቀረበ ቅራኔ እንዲጠፋ፣ ሰላም እንዲመጣ፣ ሰላም እንዲገባ በፊት ልጆቻቸው ስለነበረ በአንድ ሆነው በአንድ ቤት ሆነው ሀብት ንብረታቸውን ሰርተው አግኝተው ከብረው ልጆቻቸውን እንዲያሳድጉ
ጥሎ ተፍቶ እንዲጸና ነው። ዛሬ ተለያይተው ነበር፣ አሁን አንድ ሆነዋል፣ አስታርቀናቸዋል። በእርቅ በቤተክርስቲያን በኪዳነ ምሕረት ቤተክርስቲያን ታርቀው፣ ስለዚህ ይህንን በፍቅራቸው ጣልቃ ማንም እንዳይገባ የሀሳብ እንዳይሰጥ በእግዚአብሔር ቃል አምለናቸዋል። አንድ ሆነዋል። አንድ የሚያደርግ እግዚአብሔር ነው። እግዚአብሔር አንድ ያደርገው ሰው አይለይም ይላል መጽሐፍ ቅዱስና ስለዚህ አንድ ያደረጋቸው ያጣመራቸው በተሰራ ነገራቸው ነገር ነው። ሰይጣን ገብቶ ደግሞ ሊለያይ ፈልጎ ነበር፣ አልሆነም፣ አልተሳካለትም። ስለዚህ እሱ ተሰብሯል። የእግዚአብሔር ጸጋ ደግሞ በእነሱ ላይ አድሮ ዛሬ በፍቅር በሰላም የሚመላለሱበት ከእግዚአብሔር ጋር አንድ የሚሆንበት ቤተክርስቲያን መጥተው ታርቀዋል። ስለዚህ የእርቅ አምላክ እግዚአብሔር የሰላም አምላክ እግዚአብሔር በረከቱ ይስጣችሁ፣ ሰላምን ያብዛላችሁ፣ በሰላም ያኖራችሁ። ዛሬ ከእናንተ ጋር ጋሻ መከታ ይሆናችሁ፣ በፍቅር በሰላም ያኖራችሁ። ልጆቻችን በጭንቅ የሚሳሳሉበት አሳድጋችሁ ብላችሁ የምትገቡበት እናንተን በቅዱስ ቁርባን የምትበቁበት ዘመን ይሆንልን። ሀገራችን ሰላም ያደርግልን፣ በረከቱን ይስጠን፣ አይለያችሁ፣ በሰላም ያኖራችሁ። በአብርሃም በይስሐቅ በረከት በተክለ ሃይማኖት በረከት በድንግል ማርያም በረከት ይባርካችሁ። ሰላማችሁን ያብዛልን። የሰላም ዘመን ይሁንላችሁ። አሁን ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ለዘለዓለሙ አሜን። አላ አድኅነነ ወባልሐነ እምኩሉ ወኩሉ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ቤቴ ማርያም ሰላም ለኪ ለእግዚአብሔር ሰብአ ሰላም ለኪ ወለተ አንቺ ማነስ ወብረ ፍሬያርስ የተደሰተ ሲቶን ተጋ እግዚአብሔር ለኪ ሳል ወጸዲ ምራታው ለኪ ኢየሱስ ክርስቶስ ከዚህ ሰውን ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአቱን ሁሉ የማይሰራ እግዚአብሔር ይፍታ፣ እግዚአብሔር ይፍታ። አሁን ተፈሳው መናገር የምፈልገው ደግሞ ማለት ነው በዚህ በሁለታችን ቀባሪ እንደ እናት እንደ አባት ያሳደገች እናቴ ለማመስገን ነው። ብዙ ነገር ከእሷ በተከፍለው ስራ ብዙ ነገር ያውቃል። ለበለስ ራሴን እስከማጥፋት ድረስ አንዱ ደግሞ በፍቅር መሀል ማለት ነው ቤተሰብ አይገባም። እውነት የምናገረው እኔ እናቴ ጀግና እናት ያለችኝ እናቴ በጣም ጀግና እናት ብዙ መስዋዕት ከፍላለች። እውነት አሁን ራሱ በማረው ሙያ አለ። በቃ ሁሉን ነገር ትቼ እሷን እያሰው ሌላ ነገር እንዳልሆን በቃ ምንም ነገር እንዳልሆን ከጎን የሆነ አይዞ ልጄ ምናምን እያለች እውነት እንደ እናት እንደ አባት ሆነ ያሳደገች እናቴን ላመስገን እፈልጋለሁ። በቃ ይሄ ነው እውነት ጀግና እናት ነች። ሁሉም ሰው እንደኔ እናት ቢኖረው ደስ ይለኛል። ትለያለች። እኔ በጣም እግዚአብሔር ይስጥላል እናቴን ማለት ነው። እግዚአብሔር ያቆይልን። እንደዚህ እናቶች ባለቤቴም እናቴ እህቴ ሁሉ ነገር ነች። በጣም ስለምንዋደድ ነው አሁንም በልጃችን አማካኝነት የታረቅነው። እሷንም ላመሰግናት ይቅርታ ከልቤ ነው። እህቴም እናቴም ሁሉ ነገር ነች። ባለቤቴ ራሱ አመሰግንሻለሁ። እናመሰግናለን። ይሄ ዳግም ስህተት እንዳይፈጽም አሁን ከየት ቦታ እንዳለን ማሰብ ነው። እግዚአብሔር ፍቅር ያለው መካከላችን እግዚአብሔር አድርገን ነው። አሁን ይሄን አሳምረን የተናገር ነው። ነገ አፍርሰን ብንገር ነገ ጠማማ ሀሳብ ብናመጣ የሰው ወሬ በነሰማ ተጣጣኛ ነው። ስለዚህ ይሄን አሁን አስመስለን አዋው ብለን ስፓኒሽ በፈጠረኝ አልተፈጠረኝ ሆነ አፍረን ነገ ደግሞ ሌላ ነገር ሆናችሁ እንዳትገኙ ጠንክራችሁ ከእግዚአብሔር ይህ መስቀል ክርስቶስ የተሰቀለበት የተቸነከረበት መስቀል ነው። በዚህ ቅዳሴ ሥጋው ደግሞ በተቀበልንበት ባቀበልንበት በቀደስንበት ቦታ ነው። በቤተክርስቲያን በቅዱሳን አደባባይ ነው። ኃጢአት የሚደመሰስበት ሰላም የሚገኝበት በዚያ የምታረቅበት የምሕረት አደባባይ ነው ቤተክርስቲያን። በዚሁ የተናገራችሁ እንዳይፈርስባችሁ ቃላችሁ አንድ ያድርግልን። ቃላችሁ የሰመረ የሆነ አይለያችሁ። በክርስቶስ በሰላም ያኖርልን። እግዚአብሔር የሚቀኛ ያደርግላችሁ። ጠላቶቻችሁ ወደዚያ ያድርግልን። ወዳጆቻችሁን ይወዳልን። በዚያ ባላችሁ ከፈተና የጠበቃችሁ
እግዚአብሔር ሁሉ ጊዜ በፍቅር ምስጋና እያቀረብን አሁን ሲሳይነ ገለግል በሰላም ቅዱስ ገብርኤል መልአኩ ሰላም